አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ነው? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ናችሁ። ያ ጀማ እስኪ ይሄን ቪዲዮ እንከታተል ኢንሻአላህ እና ሲቀጥል ደግሞ ቪዲዮ ላይክ እናድርግ ብዙ ሰው ጋር እንዲደርስ ማለት እና ሰብስክራይብ አላደረገን ሰብስክራይብ እናድርግ። አሁን ያለን የመጅሊስ አመራሮች ሽልማት ሳይሆን ኃላፊነት ነው። እንዴት ነው የሚወጣው የሚል ጭንቀት ይፈልጋል። የህዝብን አቤቱታ ፈልጎ በፍትህ ማስተዳደር ይጠይቃል። አላህ በመራሃው ህዝብ ልክ ይጠይቃል። ባልተሰሩ መስጊዶች አቤቱታ ባላቸው ኢማሞችና ሙአዚኖች በመስጊድ ኮሚቴዎች ሐጅ ላይ በተንገላታው ህዝብ ልክ አላህ ጥያቄ ለአመራሮቹ ያቀርባል። ብዙ ጊዜ አመራሮቹ ከላይ ይቀመጡና ከስር ሪፖርት ነው የሚደርስላቸው በእነሱ ኃላፊዎች። መሪ እንደሱ አይደለም። ራሱ መሬት ይወርዳል፣ ህዝቡ ዘንድ ይቀላቀላል። የህዝቡን ሮሮ ጠጋ ብሎ ያዳምጣል። ምንድነው ችግሩ? የማህበረሰቡ ችግር ምንድነው? ምን ጎደላችሁ? የመሪ ኃላፊነት ይሄ። ነጩ መኪና ላይ ስንወጣ፣ ሰፊው ቢሮ ላይ ስንቀመጥ አጀባና ጭብጨባ ሲበዛ ኩራት ወደ ውስጥ እንዳይገባ ልብ ማለትን ያሻል። ዝቅ ማለት ህዝብን ወርዶ ማገልገል፣ ወርዶ ማጽዳት፣ ወርዶ መስጊድ ማስተካከል፣ አብሮ ማቡካት ይፈልጋል። ከላይ በመመሪያ በደብዳቤ ብቻ አይደለም መጅሊስ እንዲመራ ህዝብ ጋር መውረድ ይፈልጋል። ታች አብሮ አፈር መርገጥ ይፈልጋል። ደነገጥ። ይሄ ነው የምእመናን መሪ አላቸው። ዑመር የሚባለው ይሄ ነው። እዛ ምንፈራው ዑመር ይሄ ነው። አዎና ከዛ አንዲትን ቃል ተናገረ። ሐከምተ ፈዐደልተ ፈአሚንተ ፈንምተ። በርግጥም አንተ ዑመር አለ። ዑመር አልነቃም ገና ሀገሪቱን መራህ። ፈሐከምተ ፈዐደልተ በፍትህም መራህ። ፈአሚንተ በፍትህ ስለመራ ስጋት የለብህም። ሰው ምን ብሎ አንተን ያጠፋ? አማንተ ሰማ ፈንምተ ሳሩ ላይ ተኛሃል። ስትወጣ የጨበጥከውን አይቀርምና መርገጥ ማትመለስ መስሎ አታብላሽው ያለከት እንደ ወጡ መቅረት መቼም የለምና የጨበጥከውን ልትረግጥ ትመለሳለህ እንደገና። ቤተሰብ ሲመጣ የተሻለ አገልግሎት፣ ወገን ሲመጣ የተሻለ መስተንግዶ አይሰጥም። መጅሊስ ላይ የምትቀጥራቸው ሰዎች በዝምድና በብሔራቸው ሳይሆን በብቃታቸው አላህም በመፍራት ባላቸው ከፍታ። አንተ አብደላህ እነዚህ ግመሎች የማን ናቸው? የኔ በገንዘቤ ገዝቼው ከዛም ሳርን ሊግጡ ልካቸዋለሁ ወፈሩ። ታዲያ ከሌሎች እንዴት ወፈሩ? ያንተ አባቴ ወይ አላቅም ማለት እንደሱ አይደለም ማለት። ሽጥና ዋናውን ብርህን አንስተ ሌላውን ቀሪ ገንዘብ ወደ ቤተል ማል መልሰው ወደ ግብጃ ቤት። ለምን አለ? ምክንያቱም አንተ የኔ ልጅ ነህ፣ የኸሊፋው የፕሬዝዳንቱ የጠቅላይ ሚኒስትሩ ዋናው ልጅ ነህ። ስለዚህ አንተ ግመሎች ሲሄዱ አሃ የመሪያችን ግመል መጡ እየተባለ ሳር ይለቀቅላቸዋል፣ ውሃ ይለቀቅላቸዋል። በእኔ ስልጣን ተጠቅመህ ነው የወፈሩት የደለቡት። እኛ ደግሞ ሰፊው ማህበረሰብ በነፍስ ወከፍ ኃላፊነት መውሰድ አለብን። መርከዞችን ማቋቋም፣ የተክቢስ ተቋሞችን ማቋቋም፣ ዩኒቨርሲቲዎችን ማቋቋም፣ ኤንጂኦዎችን አቋቁመን ህዝብ መርዳት፣ ዳዕዋ ማድረግ የመጅሊስ ኃላፊነት አይደለም፣ የሁላችን ኃላፊነት። ከመጅሊስ ምን ጠብቀው እገዛ፣ ከመጅሊስ ምን ጠብቀው ነገሮችን መደላድሉን ማመቻቸት ብቻ ነው። ስራው ግን የኔና ያንተ። እኔ አላህ የሚቀበላት አንዲት ዱዓ ብትኖረኝ ለማን አረጋታለሁ? ለልጄ፣ ለስራዬ፣ ለህይወቴ አንዲት ዱዓ ብቻ አላህ የሚቀበላት ቢኖረኝ ለመሪው አረጋው ነበር። تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الحمد لله بنعمته تتم الصالحات وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات. يا رب أتيتك راجيا يا ذا الجلال ففرج ما تراه من سوء حالي. عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني ولم أغضبك في ظلم الليالي. إلى من يشتكي المملوك إلا إلى مولاه يا مولى الموالي. فها أنا عبدك العاصي فقير إلى رضاك فاقبل لسؤالي. أشهد أن لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. الأحد الفرد الصمد لم يلد ولم يولد. الحي القيوم جبار السماوات والأراضين. وأشهد أن سيدنا وإمامنا وقرة أعيننا محمدًا عبد الله ورسوله وخيرته من خلقه وآمينه على وحيه
بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا، فهدى الله به من الضلالة وبصر به بعد العمى وهاد به بعد الغي، فصلوات ربي وتسليماته عليه ما تعاقب الليل والنهار، فصلوات الله وسلامه عليه ما ذكره الذاكرون الأبرار، وهو الذي تم معناه وصورته، ثم اصطفاه حبيبا بارئ النسم منزه عن شريك في محاسنه، فجوهر الحسن فيه غير منقسم، دع ما ادعته النصارى في نبيهم، واحكم بما شئت فيه مدحا واحتكم، وانسب إلى ذاته ما شئت من شرف، وانسب إلى قدره ما شئت من عظم، فإن فضل رسول الله ليس له حد فيعرب ناطق بفمي. مولاي صل وسلم عليه على حبيبك خير الخلق كلهم. عباد الله، أوصي نفسي الخاطئة وإياكم بتقوى الله، وقد قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله، يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. معاشر المؤمنين، زاري الله سبحانه وتعالى رداتنا جزاك هنا سلمري تقواماتشن سلمجلس ناورالن እንዳመራር የተመረጡ መሪዎች ያለባቸው ኃላፊነት እኛም እንደ ህዝብ ያለብንን ኃላፊነት በጋራ እናወሳ ዘንድ ዛሬ ወደድን። እንደምታውቁት መጅሊስ ቀደምት አያቶቻችን ደጋግ አባቶቻችን እነ ሐጅ መሐመድ ሳኒ ያቋቋሙት ሙስሊሙን ይወክላል የተባለ ተቋማችን ነው። ይሄን አቋቁመውልን የሄዱትን አያቶቻችን አላህ ይርሐማቸው፣ ደረጃቸውን አላህ በጀነት ከፍ ያደርገው። ይሄ ዱላ ቅብብሎሽ እየተሽከረከረ ከትውልድ ወደ ትውልድ ዛሬ ካለንበት ደረጃ ላይ ደርሷል። አያቶቻችን ያቋቋሙበት መሰረታዊ ዓላማ ሙስሊሙን የሚወክል መንግስት ፊት ሙስሊሙን ሪፕሬዘንት አድርጎ የሚቀር ተቋም እንዲኖሩ ከማሰብ ነበር። በሂደት እንደምታውቁት መጅሊስ የተፈጠረለት የተመሰረተለት ሚና እየረሳ መጅሊስ የስንፈት የድክመት ብሎም የሙስና ተቋም በመሆኑ ህዝበ ሙስሊሙ ላይ ቁርሾን ቅሬታን ፈጥሮ ለዓመታት ትግል ላይ አሳልፈናል። በመጨረሻው የትግል ጉዟችን 2004 ላይ በተጀመረው ድምጻችን ይሰማ ትግል የተለኮሰው ጉዞ ዛሬ ያለበትን አንጻራዊ የሆነን ውጤት ላይ እንድንደርስ አድርጎናል።